ዚያ ምንድን ነው ያደረኩት? ከዚህ በፊት ማድረግ የነበረብሽን ነገር ነው ያደረግሽው። ትክክለኛውን ነገር ነው ያደረግሽው። ትክክለኛው ነገር እንደዚህ ይጎዳል እንዴ? በጣም ተጎድቻለሁ እኮ። የግድ ለመዳን መቁሰል አለብን አላኑር። ግን ልጆቹን ለምን ትተመጥ? ብቻቸውን መተው አልነበረብን። እንዴት ነው የማልመጣው አላኑር? ምን አይነት ንግግር ነው? እዚህም እኮ እኔ ቤተሰብ አለኝ፣ ልጅ አለችኝ። አንቺንም ፍለጋ ነው የመጣሁት። አመሰግናለሁ ካድሬ። በጣም አመሰግናለሁ። የቅመምሽ አስፈልችልሽ ነው። ተወጇለሽ። በጣም ቆንጆ ሻይ ነው፣ የሚጣፍጥ ነው። ይገርማል። ወይዘሮ ቤስቴ ሻይን ወደዋለች። በአንድ ሻይ ወደ ቀልብሽ ተመለሽ። አየሽ አየሽ ቤስቴ፣ አውቄው ነበር። የእንስሳት ተዋጽኦ ከሚወድ ቤተሰብ ነው የመጣ ነው። መቼም አትቀየርም ብለሽኝ ነበር። እኔ ግን ለአንቺ ስል ስጋ መብላትም ላቆም እችላለሁ። አዎ እንደሱ በደንብ ሳቂልኝ። እንደውም ስታለቅሽ ስላየሁሽ ደስ ብሎኛል። ማለት እኔ ጋር ስሜትሽን ስላወጣሽ ደስ ብሎኛል። ግን ደግሞ ያነባሽውን ባይ የደስታ አንባ ቢሆን ደስ ይለኛል። የእውነት በጣም አመሰግናለሁ። የእውነት አንተን ማናገሬ ጥሩ ስሜት አለው። ጥሩ ስሜት አለው አይደል? አዎ በጣም አለው። ጥሩ በቃ ሁሌም እኔ ጋር ነኝ። ወይዘሮ አላኑር ጋር እንደውል እንዴ? አይ ማህሙት፣ መቼም አንደውልላትም። በቃ የትም ሂጂ አላልኩሽም ቤስቴ? ቢያንስ ስላንቺ መጨነቅ የለባትም። የት እንዳለሽ ንገሪያት። አይ ማህሙት፣ እሱን አልፈልግም። እሷን መቼም ማየት ሆነ ማናገር አልፈልግም። በጊዜ ሂደት መታወቁ አይቀርም ነበር። ለምን ያህል ጊዜ ልትደብቂ ነው? አዎ እሱንም አልችልም ነበር፣ ግን ብቻ አላውቅም። አላኑር፣ አብረን ብንነግራት ጥሩ ነበረ። ምን ለውጥ አለው ዚያ? በጣም ትልቅ ለውጥ ያመጣል። ምናልባትም ደግሞ ብዙም አትናድድም ይሆናል። ቢያንስ እንኳን በሰዓቱ የቤስቴን ንዴት ብቻሽን አትወጪውም ነበረ። ማን ነው? ቤስቴ እዚህ ነች። አንቺ የማይደብርሽ ከሆነ ዛሬ ከኔ ጋር እዚህ መቆየት ትችላለች። ሀሳብ አይግባሽ። ማህሙት ጋር ነች ወይ? ተመስገን ተመስገን አምላኬ፣ ተመስገን ተመስገን። ቢያንስ አሁን የት እንዳለች እናውቃለን። አዎ ተመስገን ነው፣ ተመስገን ነው። ግን እኔ ላይ ያለውን ንዴቷ ባይለቃትስ? ስትሄድ እኮ ብታያት ይገባህ ነበር። በጣም ባዘነ ፊት ነበር ስታየኝ የነበረው። የአስተያየቷ መቼም ባይቀየርስ? በእርግጠኝነት ይቀየራል። እንደሚቀየር አትጠራጠሪ። እንዴት አንድ ሰው እናቱ ላይ ይጨክናል? ልክ አንድ ሰው ሲናደድ ንዴቱ በፍጥነት ልባችሁን ይሸፍናቸዋል። ንዴቱን ሲረሳው ደግሞ የሚቀረው ብቸኛው ነገር ፍቅር ብቻ ነው። እመኚኝ፣ ቤስቴ ልብ ውስጥ ያለው የንዴት ስሜት እንዲጠፋ እናደርገዋልና አላኑር። ሌላ ምንም አማራጭ የለንም። ስሚኝ፣ እዚህ ነኝ። እሺ፣ አንቺ ጋር ነኝ አላኑር። ከጎንሽ ነኝ። አዎ፣ ጎን ለጎን ነን። በሚገባ ነን። መህመት እባክህ ቤስቴ ምን ይመስልሻል? ስላለው ነገር ቁጭ ብለን ብናወራ ጥሩ ነበር።
አታነሺው? አይ በጭራሽ አላነሳውም። እናቴ እንደሆነች ያስደወለቻት አውቃለሁ። ያለሁበትን ማወቅ ፈልገው ነው የሚሆነው። በቃ አልፈልግም። ማናገርም ሆነ እሷን ማየት አልፈልግም። እዚህ ቁጭ ማለትና ስለምንም ነገር አለማሰብ ነው የምፈልገው። ጥሩ። Elveda sevgilim, sevgilim sana da elveda. Elveda bütün suçlara, bütün cezalara. Yolculuk zamanı yaklaştı, biliyorum. Bir yandan içimde bir şey acı